እንዲገባ አድርግ ስትጾም በትህትና በፍቅር በፍርሃት በደስታ ጾም እየተነጫነች አትጾም ደስ ያለ ጾም ማለት ነው ራስን ተቀባ ራስን መቀባት የደስታ ምልክት አንዳንድ ክፉ ሰዎች የገሌን ሞት ወይም የገሌን ክፉ ነገር ካሳየኝ ራሴን ምን አደርጋለሁ ይላሉ ሰምታችሁ አጣቁ ራሴን ምን አደርጋለሁ ይላሉ ቅቤ ቀባለሁ ይላሉ ራሴን ቅቤ ቀባለሁ የደስታ ምልክት አሁን ሰዎች ልትጠይቋቸው ወደ ቤታቸው ስትገቡ በኢትዮጵያውያን ባህል ራሳችሁን ቅቤ የሚቀቧችሁ ሰዎች አሉ አራስን ጠይቅ የደስታ ምልክት ነው ስለዚህ በፍስሐ በደስታ ጾመው እያማረርክ አትጾመው ኡፍ ይሄ ጾም ደግሞ ገባ የሚሉ ሰዎች አሉ አንዳንድ ሰዎች ደውለው እሁድ ይበላል አይበላም ሲሉ ነበር ባለፈው አዎ ወይኔ የሚሉ በጣም የሚናደዱ ማለት የሚቆጫቸው በቃ እነዚህ ጾማውን ዋጋ የለው እየተማረሩ ነው የሚጾሙት ስለዚህ በደስታ በፍስሐ በፍቅርና በትህትና ጾም ማለት ነው ፊትን ታጠብ ማለት አንዱ ንጽህና ነው ሁለተኛው ፊትን ታጠብ ማለት በእንባ እያለቀስክ ኃጢያትን እያሰብክ በጾም ጊዜ እየሰገድክ በእንባ ፊትን እየታጠብክ ራስን እያራስክ ጾም ነው ሁለተኛው ትርጉም ፊትን ታጠብ ማለት የስሜት ህዋሶቻችን አምስቱ ማለት ነው ገና በመጀመሪያ ክላስ ምናቃቸው አምስቱ የስሜት ህዋሶቻችን አራቱ ያሉት ፊታችን ላይ የሚያየው አይናችን የሚያፈተው አፍንጫችን የሚሰማው ጆሮአችን የሚቀምሰው ምላሳችን ያለው ፊታችን ላይ ፊት ለፊት ገጻችን ላይ እጃችን ብቻ ነው ከፊታችን ውጪ ያለው በአብዛኛው የስሜት ህዋሶቻችን ያሉት ፊታችን ላይ ፊትን ታጠብ ማለት ህዋሶችን ጠብቅ ማለት አይን በጾም ጊዜ አግበስብሶ ያይ በየሞባይላችን ላይ የጫን ነው በየቤታችን ባለው በሰቀልነው ዲሽ የፈለግነውን ምናይበት ሰዓት አይደለም በጾም ጊዜ ማለት አይናችን መቆጠብ አለበት ጆሮአችንም እንደዚሁ ቆጥቦ ነው የሚሰማው አግበስብሶ አይሰማም አንደበታችንም ቆጥቦ ነው የሚናገረው አግበስብሶ አይናገርም ምግብም እንደዚሁ ነው በጾም ጊዜ ማለት ነው በፍስክ እንደምንመገበው አይደለም ምንመገበው ስለዚህ እነዚህን ጠብቅ ማለት ነው የመጀመሪያው ጥያቄ ይሄ ነው ግብዞች ያላቸው ግንባራቸውን ያጠቁራሉ ፊታቸውን ይቋጥራሉ ሰውነታቸውን ይለዋውጣሉ አንተ ግን ስትጾም በደስታ በፍስሐ ዋጋ እንደምታገኝ ለእግዚአብሔር ራስን መስዋዕት አድርገ እንዳቀረብክ ተሰምቶ ጾም ማለት ነው ሁለተኛው ጥያቄ ምዕመናን የሚጠይቁት በጾም ጊዜ ቅዳሴው ከሰዓት በኋላ ስለሆነ ቆይተን ስለሆነ የምንመገበው